ጤና ይስጥልኝ እንደምን አላችሁ የዘውትር ደንበኞቼ ልበል ወይም ደግሞ የዚህ የኔ ዩቲዩብ ቻናል ተከታታዮቼ እንደምታውቁት በተለያዩ ርዕሰ ጉዳዮች ላይ በተለይ ጥናትና ምርምር ዘዴዎችና አተገባበር ላይ የተለያዩ ትምህርታዊ ቪዲዮዎችን በተለያዩ ቋንቋ በተለያዩ ስል በሁለት ቋንቋዎች ስፔሲፊካሊ በእርግጥ በሶስተኛውም አለ በአማርኛ በአፋን ኦሮሞና በእንግሊዝኛ ነው። ግን በአብዛኛው በአማርኛና በአፋን ኦሮሞ ነው እንግዲህ ሳቀርብ የነበረው። አሁን ይሄኛው ወደ 156ኛ ወይም ወደ 157ኛ ቪዲዮ ነው። እንግዲህ ይህ ማለት ምንድነው? በቅደም ተከተል ነው። ከዚህ በፊት እንግዲህ ሳቀርብላችሁ የነበሩት አሉ። ስለዚህ ሁሉንም እኔ ያቀረብኩላችሁን በትክክል ከተከታተላችሁ አንድ ሰው ወይም ይሄን የተከታተለ ሰው ያለምንም ችግር ራሱን ችሎ ጥናትና ምርምር ማካሄድ ይችላል ለማለት ፈልጌ ነው። ስለዚህ ሌሎችን ቪዲዮዎችን ከዚህ በፊት ያቀረብኩላችሁን እንድትከታተሉ ለማለት ፈልጌ ነው። በዚሁ መሰረት በዛሬው ዕለት የማቀርብላችሁ ትምህርታዊ ቪዲዮ የምርምር የመረጃ ምንጮች ናሙናዎችና የመረጃ መሳሪያዎች አመራር ስልቶች ይላል። ምናልባት ይሄ እንግዲህ በእንግሊዝኛው ሲተረጎም እዚህ ጋር ያዘጋጀሁት አለ። እሱን ለማየት ነው። አይደንቲፊኬሽን ኤንድ ሴሌክሽን ኦፍ ሶርስስ ኦፍ ዳታ ሳምፕሊንግ ኤንድ ዳታ ጋዘሪንግ ቱልስ እንደማለት ነው። ከዚህ ቪዲዮ ቀጥሎ እንግዲህ የሚቀርቡት የተወሰኑ ርዕሰ ጉዳዮች ላይ ናቸው። በተለይም በመረጃ ጥንቅር፣ መረጃ አተናተን፣ መረጃ ትርጉማ የምንለው ቻፕተር 4 ሪሰርች በሪፖርት በምናደርግበት ጊዜ አራተኛ ቻፕተር ላይ ነው የሚገኘው። ዳታ እንደነ ዳታ ፕሬዘንቴሽን፣ ዳታ አናሊሲስ እንደ ኢንተርፕሪቴሽን የምንለው ማለት ነው። ከዚህ ቀጥሎ የሚቀርብላችሁ እነሱ እንግዲህ 1 3 4 5 ቪዲዮዎች ይኖራቸዋል። ቀጥሎ ደግሞ ወደ የመረጃ ግኝቶች ማጠቃለያና መደምደሚያ እንዲሁም የመፍትሄ ሀሳቦች ማለትም ሰመሪው ፋይንዲንግስ ኮንክሉዥን ኤንድ ሪኮሜንዴሽን ነው። ቻፕተር 5 አካባቢ ወይም ቻፕተር 6 አካባቢ የሚገኘው ከቢብሊዮግራፊ ቀደም ብሎ እዛ አካባቢ ነው። ስለዚህ ወደዚህ አካባቢ ወደ ማጠቃለሉ አካባቢ ነን ማለት ነው። ምናልባትም 15 ቢበዛ 15 ወይም 20 ቪዲዮዎች ናቸው የሚቀሩት አጠቃላይ ለማሳየት። ስለዚህ ምን ለማለት ፈልጌ ነው? ከዚህ በፊት የነበሩትን ቪዲዮዎችን ሁሉ እንድትከታተሉ ለመጋበዝ ነው። አሁን በቀጥታ ዛሬ ወደ ማቀርብላችሁ ርዕሰ ጉዳይ ገባለሁ። አብራችሁ ስለቆያችሁ ስለምትቆዩ ከወዲሁ አመሰግናለሁ። መልካም ቆይታ። እንግዲህ የምርምር የመረጃ ምንጮች ማለት በእንግሊዝኛው ሶርስስ ኦፍ ዳታ የምንለው ሲሆን ናሙናዎች ስንል ደግሞ ሳምፕሊንግ ማለታችን ነው። የመረጃ መሳሪያዎች ስንል ደግሞ ዳታ ጋዘሪንግ ቱልስ ማለታችን ነው። ስለዚህ በአጠቃላይ የምርምር የመረጃ ምንጮች አሉ፣ ናሙናዎች አሉ፣ እንዲሁም የመረጃ መሳሪያዎች አሉ። የነዚህን አመራረጥ ስልቶች ነው እንግዲህ አብረን የምናየው። በምናይበት ጊዜ የተለያዩ የመረጃ ምንጮች የናሙናዎችና የመረጃ መሳሪያዎች አመራረጥ ስልቶች ቢኖሩም እኔ በአንድ ሁለት ምሳሌዎች ወይም በሁለት የጥናትና ምርምር ርዕሰ ጉዳዮች ላይ በተካሄዱ ጥናቶች ውስጥ እንዴት የመረጃ ምንጮችን፣ ናሙናዎችን፣ የመረጃ መሳሪያዎችን መምረጥ እንደምንችል ወይም መምረጥ እንደምናስብ አሳያችኋለሁ። እንግዲህ በሰንጠረዥ በተደገፉ ናቸው። ስለዚህ እነዚህን ምሳሌዎች አብራችሁኝ እንድትከታተሉ ጋብዛችኋለሁ። እስቲ ምሳሌ አንድን እኔ የምሳሌ አንድ ርዕሱን ላንብላችሁ። የጥናቱ ርዕስ የሴት ተማሪዎች የትምህርት ገበታ ላይ ቆይታና ወይም የትምህርት ገበታ ላይ ቆይታን የሚወስኑ ተጽዕኖ ፈጣሪ ሁኔታዎች በጋምቤላ ከተማ በሚገኙ የአኟ ብሔረሰብ ሴት ተማሪዎች ላይ የተደረገ የዳሰሳ ጥናት ይላል። እንግዲህ ይህንን ጥናት እኔ ከአንድ 12 ዓመት በፊት ያካሄድኩት ጥናት ነው። በዛን ጊዜ የተጠቀሙባቸውን የመረጃ ምንጮች፣ ናሙናዎችና የመረጃ መሳሪያዎች ማመራጠ ስልቶችን ነው እንግዲህ ለእናንተ የማቀርበው። እዚህ ላይ እንደምታዩት የመረጃ ምንጮቹ ወይም ሶርስ ኦፍ ዳታ የሁለተኛ ደረጃ ትምህርት ቤቶች አሉ፣
ከነዛ ነው የወሰንኩት። እንግዲህ ምክንያት ይኖረኛል። የወረዳ ትምህርት ቤት ጽሕፈት ቤት ይኖራል፣ የክልል ትምህርት ቢሮ፣ የወረዳ የሴቶች ሕፃናትና ወጣቶች ጽሕፈት ቤት፣ የክልል የሴቶች ሕፃናትና ወጣቶች ቢሮ ሊሆኑ ይችላሉ። እንግዲህ በዛን ጊዜ የምወስድበት የራሱ ምክንያት አለ። እነዚህ ነገሮች እንግዲህ በአንድ ይሁኑ በሌላ ስቴክ ሆልደርስ ወይም ሼር ሆልደርስ የሚባሉ ናቸው፣ ወይም ይመለከታቸዋል ማለት ነው። እንደሚመለከታቸው የሴት ተማሪዎች የትምህርት ገበታ ላይ ቆይታን የሚወስኑ ተጽዕኖ ፈጣሪ ሁኔታዎችን በተመለከተ እነዚህ አካላት የመረጃ ምንጮች ናቸው፣ ወይም መረጃ እነሱ ጋር አለ እንደማለት ነው። ይህንን ነው እንግዲህ ማየት አለብን። ስለዚህ የመረጃ ምንጭ መረጥኩ ማለት ነው። ለምንድን ነው የሚለውን ጀስቲፋይ ማድረግ ይቻላል። እስቲ በዚህ ሰንጠረዥ ውስጥ ምን እናያለን? የመረጃ ምንጮች፣ የጥናቱ አካላይ ናሙናዎችና የመረጃ ማሰባሰቢያ መሳሪያዎች ዝግጅት ስልቶችን እስቲ እንዴት አድርገን የመረጥ ነው የሚለውን እስቲ አብረን እንመልከት። እስቲ አንድ በአንድ እናያለን። ለምሳሌ የመረጃ ምንጭ የሁለተኛ ደረጃ ትምህርት ቤቶች። ሁለተኛ ደረጃ ትምህርት ቤቶች ቅድም ባቀረብኩላችሁ ርዕሰ ጉዳይ ላይ ማለትም የሴት ተማሪዎች የትምህርት ገበታ ላይ ቆይታን የሚወስኑ ፋክተርስ ላይ ነው ማጠናው። እነዚህ ፋክተሮች መካከል የተለያዩ ፋክተሮች ይኖራሉ፣ ግን ከሁለተኛ ደረጃ ትምህርት ቤቶች ላይ እንግዲህ እመርጣለሁ። የመረጃ ምንጭ ነው ይሄ። ወዲያው ቀጥሎ የምታዩት የጥናቱ አካላይ ነው። የጥናቱ አካላይ ወይም ተሳታፊዎች ነው። ይሄ እንግዲህ በቀይ ኢንዲኬተር ያሳዩዋችሁ እሱ ወይም ፖይንተር ያሳዩዋችሁ የጥናቱ አካላይ ተሳታፊዎች ናቸው። እነሱን ደግሞ እኔ በሁለተኛ ደረጃ ትምህርት ቤቶች ውስጥ ማንን ነው ማሳትፎ? መምህራኑን። ምክንያቱም መምህራን መረጃ ይሰጡኛል ብዬ ስላመንኩ። ከመምህራን ደግሞ ለምንድን ነው የፈለግኳቸው? ለቃልና ለጽሁፍ መጠይቅ ነው የጠየቅኳቸው። በቃልም አለ በጽሁፍ መጠይቅም ደግሞ ጠይቃቸዋለሁ። ምክንያቱም የቃል መጠይቅ ወይም ኢንተርቪው አለ፣ የጽሁፍ መጠይቅ አለ። ሁለቱም ያስፈልጉኛል። ሁለቱም የራሳቸውን አድቫንቴጅ አላቸው፣ ሁለቱም የራሳቸውን ሊሚቴሽንስ አላቸው። ስለዚህ ሁለቱም መጠቀም ፈልጌያለሁ። እንግዲህ ጀስቲፋይ ያደርጋለሁ። ከዚህ በፊት ባቀረብኩላችሁ ቪዲዮዎች የመረጃ ማሰባሰቢያ መሳሪያዎች አመራረጥን በተመለከተ በሰፊው አይተናል። ስለዚህ ምክንያት አለኝ ማለት ነው። ከዛ ወደ ታች እንወርዳለን። ወደ ታች ስንወርድ ርዕሰ መምህራን ይላል። አዎ መምህራን ብቻ ሳይሆኑ ርዕሰ መምህራንም እመርጣለሁ። ቀጥሎ ወደ ታች ስንወርድ የትምህርት ቤት ወላጅንም እንደዚሁ እመርጣለሁ። የትምህርት ቤት ወላጅ መምህራንና ተማሪዎች ጥምረት የሚባል አለ። ኮሚቴ ነገር አለ። ብዙ ጊዜ በትምህርት ቤቶች አካባቢ መምህራን፣ ተማሪ፣ ወላጅ ጥምረት ኮሚቴ አለ። አንዳንድ ችግሮች ሲኖሩ በአንዳንድ ጉዳዮች ላይ ማህበረሰቡን ያወያያሉ ማለት ነው። ስቴክሆልደሮች ስለሆኑ እነዚህ ነገሮች ያወያያሉና እነዚህ ማየት ያስፈልጋል። ቀጥሎ በቢጫ የተሰመረው ከታች በኩል የምታዩት በቢጫ የተሰመረው የትምህርት ቤቶች የቀበሌ የትምህርትና የስልጠና ቦርድ ደግሞ የሚባል አለ። እነዚህ ነገሮች እንግዲህ አስቀድሜ ነው ማውቁ ምን አለ ብዬ እኔ እንግዲህ መምህር እንደመሆኔ በዛን ወቅት ከትምህርት ጉዳዮች ጋር ስለምሰራ እነዚህ ነገሮች ከየት ነው መረጃ ማገኘው የሚለው አስቀድሜ ማወቅ ስላለብኝ ነው። ምናልባት አንዳንዶቻችሁ ስታዩም መምህራን ያልሆናችሁ ግር ሊላችሁ ይችላል። ምንድን ነው የትምህርት ቤቶች የቀበሌ ትምህርትና የስልጠና ቦርድ ለምን ተፈለቀ እንዲህ የሚባል ሳለ ሊሆን ይችላል። ግን እንደ መምህር ሆናችሁ ስትሰሩ ወይም እንደ ባለሙያ ሆናችሁ ስትሰሩ እነዚህ ነገሮች ለምን እንደተመረጡ ጀስቲፋይ ታደርጋላችሁ። እንግዲህ ቀጥሎ ደግሞ ናሙናዎችን እናያለን። ቀጥሎ በሚኖረን በኩል የምናየው ናሙና ይሆናል። መልካም እንግዲህ ናሙናዎችን ደግሞ አንድ ባንድ እናያለን። አንዱ የክፍል ተጠሪ መምህር ነው። እዚህ ጋር እንግዲህ የምናየው የክፍል ተጠሪ መምህራን እንደ ናሙና እንወስዳለን። ከመምህራን ውስጥ ሁሉንም መምህራን እንወስድምና የፈረቃ መሪ ወይም ዩኒት መሪ ደግሞ ዩኒት ሊደርን እንወስዳለን። እንደዚሁ ደግሞ በርዕሰ መምህራንን በተመለከተ የትምህርት ቤቱ ርዕሳነ መምህራንና ምክትል ርዕሰ መምህራን። እንግዲህ ሁሉም ነገር ዝም ብዬ አይደለም፣ ጀስቲፋይ ማድረግ አለብኝ። አንድ ነገር ስወስድ ምክንያቴ ማቅረብ አለብኝ። አሁን እዚህ ጋር ምክንያትን ለመቅረጽ ብዙም ዋናው ዓላማ ስላልሆነ እንጂ ርዕሰ መምህራን የማድረግበት ምክንያት ርዕሰ መምህራን ማለት በዛ በትምህርት ቤት ውስጥ ያሉትን ጉዳዮች የሚመለከታቸው አካል በመሆናቸውና የበላይ አካል በመሆናቸው ያውቃሉ፣ መረጃ እነሱ እጅ አለ ለማለት ነው።
ለምን ከአንድ ሰው ላይ ብቻ እንወስድም? ወይም ለምሳሌ ከርዕሰ መምህራን ብቻ ነው የምንወስዱ? ለምን ከመምህራን እንወስዳለን? እነዚህ ነገሮች ሁሉ ሊጠይቁ ይችላሉ። ምክንያት አለ። የተለያዩ መረጃ ምንጮችን የምንወስድበት የጥናት ተሳትፎች የምንወስድ ምክንያት አለ። አንዱ መረጃዎችን ትራያንጉሌት ለማድረግ ነው፣ ለማመሳከር ተአማኒነታቸውን ለመፈተሽ ነው። ሌላው ደግሞ በቂ መረጃ ለማግኘት ነው። አንዱ ጋር ያለ መረጃ አንዱ ጋር ስላሌለ ማለት ነው። ስለዚህ እነዚህ ሁሉ ጀስቲፋይ አድርገን ነው ሪሰርች በምንሰራበት ጊዜ ናሙና ስንመርጥ የመረጃ ምንጭ እንደው ከመሬት ተነስተናልና በጣም ማሰላሰል ይፈልጋል ማለት ነው። ያለውን ነባራዊ ሁኔታ በማየት ማሰላሰል ይፈልጋል። ለዚህ ነው ጥናትና ምርምር በትክክል ከተካሄደ ደግሜ እላለሁ እኔ እውቀት ይፈልጋል፣ እንደዚሁም ክህሎት ይፈልጋል። በዚህ አጋጣሚ በዚህ ዘመን በተለይም እንግዲህ በሀገራችን እኛም መምህር እንደመሆናችን እናውቃለን፣ በርካታ ምርምሮች እንዳለ ይገለበጣሉ። ስለዚህ ያ ተመራማሪ ወይም ተመራቂ ሳያውቁ ነው ማለት ነው የሚመረቀውና ከዚህ ውስጥ እንድትወጡ ነው የዚህ ዩቲዩብ ዋና ዓላማ በማለም እንግዲህ መምከር ስላለብኝ ነው። መልካም። ቀጥሎ አጠቃላይ የትምህርት ቤቱ የወላጅ መምህራን ጥምረትም እንደዚሁ እንወስዳለን። 4 ወይ 5 ሊሆኑ ይችላሉ። 5ቱንም ልንወስድ እንችላለን፣ ወይም ሊቀመንበሩን ልንወስድ እንችላለን። ከዛ ደግሞ የትምህርት ቤቱ የቀበሌ ትምህርትና ስልጠና ቦርድንም የተወሰነ ሰው እንወስዳለን። የሁለተኛ ደረጃ ትምህርት ቤቶች ውስጥ ደግሞ ናሙና እንወስዳለን። 1 ሊሆን ይችላል፣ 2 ሊሆን ይችላል። አሁን የመጨረሻው ኮለም ደግሞ እናያለን። የመረጃ ማሰባሰቢያ መሳሪያዎችን ደግሞ ስናይ መምህራንና የቃልን ጽሁፍ መጠይቅ ነው የምንጠይቀው ብለናል ለመምህራን። ርዕሰ መምህራን ደግሞ ቃለ መጠይቅ በቂ ነው። ለርዕሰ መምህራን ምንድን ነው ያልኩት? ቃለ መጠይቅ በቂ ነው። እዚህ ጋር ቀይ ሳረግላችሁ እንደምታዩት ቃለ መጠይቅ ነው። ለምንድን ነው ርዕሰ መምህራን ቃለ መጠይቅ ያደረግነው? ስለ ርዕሰ መምህራን ጊዜ የላቸውም ወረቀትን በሚጽፉበት ጊዜ። ሁለተኛ ደግሞ በቂ ነው። ከእነሱ የምንፈልገው ሁሉንም አይደለም፣ የተወሰኑትን ፓርት ስለሆነ በቃለ መጠይቅ ስናደርግ አስፈላጊ ነው። ብዛትም የላቸውም። ርዕሰ መምህራን ሲባል ወይ 1 2 ወይ 3 ናቸው ከምክትሎቹ ጋር። ስለዚህ ቃለ መጠይቅ ማድረግ ይመከራል። እንደዚህ ጀስቲፋይ እያደረግን ነው ማለት ነው ምክንያታችንን። ከዛ ደግሞ የትምህርት ቤት ወላጅ ጥምረት ላይ ደግሞ የቡድን ውይይት ነው የምናደርገው። የቡድን ውይይት ነው፣ ፎከስ ግሩፕ ዲስከሽን ማለት ነው የምናደርገው። እንግዲህ ሁኔታዎች ይወስናሉ። አንደኛ ለዛ የተመደበ በጀት ለጥናትና ምርምር ሊኖር ይችላል። የቡድን ውይይት በምናደርግበት ጊዜ ሻይ ቡና ያስፈልጋል። እነዚህ ሰዎች ወይም ደግሞ ወላጆች ሊሆን ይችላሉ፣ ከሌላ ቦታ ነው የሚመጡት። ብዙ እንግዲህ ፋሲሊቲዎችን ማሟላት በግድ ያስፈልጋል። በእርግጥ እንደ ሁኔታዎች ነው። ጥናትና ምርምር እንግዲህ አንዱ ፋክተር የጥናትና ምርምር ፋይንዲንግን አንዱ ከሚወስኑ ፋክተርስ ወይም ደግሞ ተጽዕኖ ፈጣሪዎች መካከል አንዱ በጀት ነው ማለት። ለዛ ጥናትና ምርምር የበጀት ነው። በጀት ወሳኝ መሆኑን ልብ ልንል እንችላለን። ሌላው በቢጫ የተሰመረውን በምናይበት ጊዜ የትምህርት ቤቶች የቀበሌ ትምህርትና ስልጠና ቦርድ ነው። እነሱንም በቡድን ውይይት ነው ማድረግ የምንችለው ወይም የሚመረጠው። የሁለተኛ ደረጃ ትምህርት ቤቶችን ደግሞ ሄዶ መመልከት፣ ምልከታና ሰነድ ተመልከቱ። ምልከታና ሰነድ ተጠቅመናል። እንግዲህ የተለያዩ መሳሪያዎችን የተጠቀምነው እዚህ ጋር የተለያዩ መረጃ ማሰባሰቢያ መሳሪያዎችን በተለያየ ምክንያት አቅርበናል። ይህና እንግዲህ ይህን የመሳሰሉ ነገሮችን እናለን። ሌላው ደግሞ ሊቀጥል ይችላል። የመረጃ ምንጮች ስንል አሁንም ይቀጥላል። ለምሳሌ ወረዳ ትምህርት ቤት ጽሕፈት ቤትን እንመርጣለን። እዚህ ጋር እንደምታዩት ክልል ትምህርት ቢሮን እንመርጣለን። የጥናቱ አካላት ተሳታፊዎች አሉ፣ ናሙናዎች አሉ፣ የመረጃ ማሰባሰብ መሳሪያዎችም አሉ እና እነዚህ በጎን በኩል የምታዩቸው የወረዳ ትምህርት ቤት ሲሆን አሁን ጉዳዩ የሚመለከታቸው ስራ ኃላፊዎች ባለሙያዎችን ከወረዳ እንወስዳለን። ጉዳዩ በቀጥታ የሚመለከታቸው ኃላፊዎችን ነው እንግዲህ ናሙና የምናደርገው፣ ሁሉንም አይደለም። ከዛ በኋላ ደግሞ ቃለ መጠይቅ ነው የምናደርገው። ምክንያቱም አንድ ሰው ወይ 2 ሰው ስለሆነ በቃለ መጠይቅ ነው እንግዲህ ደጋግሜ እንደምለው ቃለ መጠይቅና የጽሁፍ መጠይቅ ለምሳሌ ብንል ቃለ መጠይቅ የራሱ ሆነ ስትሬንግዝ አለው፣ የራሱ ዊክነስም አለው። እንደዚህ ሁሉ ደግሞ የጽሁፍ መጠይቅም የራሱ ሆነ ስትሬንግዝ ቃለ መጠይቅ የሌለውም ማለት ነው። ዊክነስ ደግሞ ቃለ መጠይቅ ላይ የማይታየው ዊክነስም አለው። እንደዚህ ነገሮች ስላሉ ሁሉንም መጠቀሙ ጥሩ መረጃ እንድናገኝ ያደርገናል። ምክንያቱም ጥናትና ምርምር በጣም ወሳኙ ነገር ትክክለኛው መረጃ ማግኘት ነው። እንግዲህ ይሄና የመሳሰሉትን ነገር ነው የምናየው። እስቲ ደግሞ ሌላ ሁለተኛ ምሳሌ ነኝ። ምክንያቱም ምሳሌዎችን ባየንበት ጊዜ ይበልጥ ግልጽ እየሆነ ይሄዳል። ምሳሌ 2 ላይ እስቲ ምሳሌ 2 ምን ይላል? በትምህርት ቤቶች የሚታዩ እንግዲህ የጥናቱ ርዕስ ነው። በትምህርት ቤቶች የሚታዩ የተማሪዎች ስነ ምግባር ጉድለቶችና
መንስኤዎቻቸው ይላል። ይህም እንግዲህ በጋምቤላ ከተማ በሚገኙ 2 ደረጃ ትምህርት ቤቶች ላይ የተደረገ የዳሰሳ ጥናት ነበረ። እንግዲህ ምንድን ነው እዚህ ጋም የጋምቤላ የሚለው ትክክለኛ ጥናት ስለሆነ ነው። ትክክለኛ ጥናት ነው። ይህ ጥናት በትክክል የተካሄደ ጥናት እንጂ ወይ አሁን ለዚህ ለእናንተ ለማቅረብ የፈበረኩት አይደለም። እና በዛን ወቅት እኔ ራሴ እንደ አንድ ተመራማሪ ሆኜ የሰራው ስለሆነ ነው። በዛን ሰዓት የተጠቀምኩትን ስታይሎች ነው ወይም ደግሞ ሜቶዶሎጂ ወይም ሜተድስ ነው ማቀርብላችሁ ማለት ነው። ለምሳሌ የመረጃ ምንጮቹን የመረጃ ምንጮቹ የ2 ደረጃ ትምህርት ቤት፣ የወረዳ ትምህርት ቤት ጽሕፈት ቤት፣ የክልል ትምህርት ቢሮ በቂ ናቸው ብዬ ወስኛለሁ ማለት ነው። እንደ አንድ ሪሰርቸር ይህንን እንግዲህ መወሰን ይችላሉ። ያው ጀስቲፋይ ያደረኩ መልካም። ይህን አልካልኩ እስቲ የመረጃ ምንጮች የጥናቱ አካላይ የናሙናዎችና የመረጃ ማሰባሰብ መሳሪያዎች ዝግጅት ስልት ላይ ምንድን ነው? እንግዲህ ምንድን ነው ሶርስ ኦፍ ዳታ፣ ፖፑሌሽኑ፣ እንደዚሁ ደግሞ ሳምፕሊንግ፣ እንደዚሁ ደግሞ ዳታ ጋዘሪንግ ቱልስ እና እነዚህን የምንጠቀምባቸው ሜቶዶሎጂዎችን ነው ማሳያችሁ። ከቅድሙ ቀደም ብዬ ካሳዩችሁ ጋር በጣም ስለሚመሳሰል እንደው አለፍ አለፍ ብዬ ነው የምገልጽላችሁ። ለምሳሌ 2 ደረጃ ትምህርት ቤቶች የሚለውን በምናይበት ጊዜ የመረጃ ምንጭ ሊሆን ይችላል። በነገራችን ላይ የመረጃ ምንጮች ቀድመው ነው ከመረጃ መሳሪያዎች መቅደም አለባችሁ። ከመረጃ መሳሪያዎች የመረጃ ምንጮች ይቀድማሉ። ይህንን ማወቅ ይኖርብናል። ከመረጃ ምንጮች ላይ ነው የመረጃ መሳሪያዎችን እንደውም ናሙናዎችን፣ ፖፑሌሽን የመሳሰሉትን የምናወጣው። መጀመሪያ ሶርስ ነው። ከሶርስ በኋላ ፖፑሌሽኑ ነው። ከዛ በኋላ ሳምፕሊንጉ ነው። ከዛ በኋላ መሳሪያ ነው። ጀስቲፋይ እያደረግን ማለት ነው። በእርግጥ ልክ አሁን እንዳልኳችሁ በቅደም ተከተል የግድ እናደርጋለን አይደለም። አንዳንዴ ወደ ፊትም ወደ ኋላ እንሄዳለን። ጥናትና ምርምር ማለት ልክ ወደፊት ዝም ብሎ ከአንድ ቦታ ተነስቶ ወደፊት የሚካሄድ አይደለም። መመላለስ ይኖረዋል። መመላለስ፣ ወደኋላ መመለስ፣ እንደገና ቼክ ማድረግ፣ ወደፊት መሄድ፣ እንደገና መመላለስ አይነት ነገሮች አሉት ለማለት ፈልጌ ነው። እሺ፣ ሌላ ተማሪዎችን ደግሞ ተማሪዎችን በምናይበት ጊዜ እንደ መረጃ ምንጭ ምናልባት ከዚህ ውስጥ ምን እንወስዳለን? የስነ ምግባር ጉድለት የታየባቸው ተማሪዎችን ማየት እንችላለን። ይህን ነው የፈለግነው እኛ። እነሱንም በናሙናነት እንወስዳለን። ለእነሱ ቃለ መጠይቅ ልናደርግ እንችላለን። ምንድን ነው ችግሮቻቸው? ከቤተሰባዊ ሁኔታ ጋር እንግዲህ ብዙ ፋክተሮች አሉ። አንድን ተማሪ ስነ ምግባር ጉድለት እንዲያሳይ ከሚያሳዩ መንስኤዎች ወይም ደግሞ ምክንያቶች አንዱ አካባቢያዊ ተጽዕኖ ይኖራል ወይም ፋክተር ይኖራል። ቤተሰባዊ ሊሆን ይችላል፣ ከጓደኛ ጋር የተገናኘ ሊሆን ይችላል፣ የአኗኗር ዘይቤ ሊሆን ይችላል፣ ሃይማኖታዊ ሚብል ሊሆን ይችላል ማለት ነው። እምነታዊ ብዙ ነው ፋክተሮቹ። እንግዲህ እንደምታዩት በተለይ ደግሞ እንደ ጋምቤላ አካባቢ ባሉ አካባቢ ላይ እንደዚህ አይነት ነገሮች ደግሞ ጎላ ይላሉ። ኖርማሊ በታዳጊ ሀገሮች በርካታ ምክንያቶች አሉ። የተማሪዎችን ስነምግባር ጉድለቶች ለተማሪዎች ስነምግባር ጉድለቶች መንስኤ የሚሆኑት እንግዲህ እነዚህ ነገሮች ከሞላ ጎደል አጥንቶ መፍትሄ ማግኘት አስፈላጊ ስለሆነ ነው። ጥናትና ምርምር ማለት እንዲሁ ለመመራመር ሳይሆን በመረጃ የተደገፈ ኢንፎርሜሽን ወይም ፋይንዲንግን ወይም ግኝቶችን አግኝቶ ከዛ ለነዛ ደግሞ ሪከመንድ ማድረግ ሪከመንድ በተደረገው መሰረት ደግሞ ወደ ፕሮጀክት መቀየር ነው። ብዙ ጊዜ ላናደርግ እንችል ይሆናል፣ ግን የጥናትና ምርምር ዋናው ዓላማ በመጨረሻ መፍትሄ መስጠት ነው። መፍትሄ ካልሰጠ ጥናትና ምርምር ብዙም ጠቃሚ አይደለም። ኦፍኮርስ ብዙ አይነት የጥናትና ምርምር አለ። የተለያዩ የጥናትና ምርምር ዓላማዎች አሉ። ከዚህ በፊት በተለያዩ ቪዲዮዎች ላይ ገልጬላቸዋለሁ። እንደና አክሽን ሪሰርች የመሳሰሉት ግን መጨረሻቸው መፍትሄ ሰጥቶ ማሳየት ነው። ያንን ፕሮብሌም ሶልቭ አድርጎ ማሳየት ነው። ዞሮ ዞሮ ብዙ ሪሰርቾች ዞሮ ችግር መፍቻ መሳሪያ ናቸው። ለማንኛውም ይህ እዚህ ሰንጠረዡ ላይ የምታዩ ከሞላ ጎደል ያሳያቸው መረጃ ምንጮች፣ የጥናቱ አካላይ ተሳታፊዎች፣ ናሙናዎች፣ የመረጃ ማሰባሰቢያ መሳሪያዎች የመሳሰሉት ናቸው። መልካም እንግዲህ ይሄን ያህል እንዲህ ካልን ምንድን ነው በመረጃ ስብሰባ ወይም ማሰባሰብ ሂደት ሊተኮሩ የሚገባቸው ነጥቦች አሉ። እነዚህ ነገሮች ላይ እስቲ ለማተኮር እንሞክራለን። ምን ማለት ነው?
እንደው ልግለጽላችሁ። እነዚህ ዙሪያ ላይ በምገልጽበት ጊዜ ምንድን ነው በመረጃ ማሰባሰብ ሂደት ሊተኮሩ የሚገባቸው ነጥቦች የሚለውን እስቲ በደንብ ተከታተሉ። እንግዲህ የተለያዩ አጥኚዎች በአንድ ርዕሰ ጉዳይ ላይ የተለያዩ የመረጃ አሰባሰብ ስልቶች ሊጠቀሙና የተለያዩ ቅደም ተከተልም ሊከተሉ ይችላሉ። አዎ እንግዲህ ጥናትና ምርምር ሳይንስም ነው አርትም ነው እላለሁ። እኔ ብዙ ጊዜ እንግዲህ እላለሁ ስል ሳይንሱ ራሱ ነው የሚለው እኔ ያልኩት አይደለም። እና ከዚህ በፊት በዚህ ዙሪያ ላይ የተለያዩ ቪዲዮዎችን አቅርቤያለሁ። ስለዚህ እንደ አርት ስናየው አንድ ወጥ የሆነ ስታይል አይደለም እንከተለው፣ የተለያየ ስታይሎችን መከተል ሊኖርብን ይችላል። እንደ ኤክስፒሪየንሳችን ሊሆን ይችላል፣ እንደ እውቀታችን፣ እንደ ክህሎታችን፣ እንደ ጥናትና ምርምሩ ዓላማ የተለያዩ አፕሮቾችን መከተል ይኖርብናል ለማለት ፈልጌ ነው። ለምሳሌ ከላይ በሰንጠረዦች የተቀመጡት እዚህ አካባቢ ላይ እንግዲህ በሰንጠረዦች እንግዲህ አሳይቻችኋለሁ። የተለያዩ የመረጃ ምንጭ የጥናቱ አካላት ተሳታፊ ናሙናዎች እና የመረጃ ማሰባሰቢያዎችን በተመለከተ እንግዲህ የተለያዩ ምሳሌዎችን አንድ ሁለት ምሳሌዎችን አይተናል። በሰንጠረዦች ውስጥ አይተናል። እነዚህ የተቀመጡት የመረጃ አሰባሰብ ስልቶች ሙሉ ለሙሉ ትክክለኛ መንገድ ናቸው ማለት አይደለም። እኔ ልክ እንዲያርጉት እንዳልኩት አይደለም። ይሄ እንግዲህ ለናሙናነት የቀረቡ ናቸው። እኔ ኤክስፒሪየንስ ያደረግኩት ነው፣ ወይም ደግሞ እኔ በውስጤ ሳየው በዚያ መንገድ ነው ብዬ እኔ የምጠቀምበትን ነው ለእናንተ የነገርኩት ሁሉ ወይም ለእናንተ ለማስረዳት ያለኝን ለማካፈል የሞከርኩት ለማለት ፈልጌ ነው። እነዚህ ሁሉንም መረጃዎች ምንጮችና መሳሪያዎችን ሙሉ ለሙሉ መጠቀም ላያስፈልግ ይችላል፣ ሊያስፈልግም ይችላል። እንግዲህ እንዳያችሁት እዚህ ጋር በምንጠቀምበት ጊዜ ቃለ መጠይቅ አለ፣ የቡድን ውይይት አለ፣ ምልከታ አለ፣ የጽሁፍ መጠይቅ አለ። እነዚህን ሁሉ ነው እንግዲህ የተጠቀምነው እና እነዚህን ሁሉ በግድ መጠቀም አለብን ወይ? አይደለም። እንደ ሁኔታው ሁሉንም መጠቀም፣ ሁለቱም መጠቀም፣ ሶስቱም መጠቀም እንደ ሁኔታው አሉ። ይህንን እንግዲህ የሚወስኑ ተጽዕኖ ፈጣሪዎች አሉ። ዋና ቁም ነገር አጥኚው እያንዳንዱን የተጠቀምበትን ስልትና ዘዴ የመረጠበትን ምክንያት በራስ መተማመን እርግጠኛው ነው ማለት ነው አውቆት መግለጽና የሚመለከተውን አካል ማሳመን መቻል ነው። የሚመለከተው አካል ማለት እንግዲህ ይህንን ጥናትና ምርምር እንግዲህ የተለያዩ ዓላማ ነው የምናደርገው። ምናልባት ለዲግሪ ማሟያ ሊሆን ይችላል። ለተለያዩ ዲግሪ አንደኛ ዲግሪ፣ ሁለተኛ ዲግሪ የምንበለው፣ በሶስተኛ ደረጃ ያለ ፒኤችዲም ዲግሪ ነው። ብቻ የዛ ማሟያም ሊሆን ይችላል። ምናልባትም ደግሞ ከዛ በኋላ ደግሞ ለአንድ የሆነ ፕሮጀክት ወደ ፕሮጀክትነት ለሚለወጥ መነሻ ጥናትም ሊሆን ይችላል። የተለያየ ነገር አለ። ስለዚህ የሚመለከተ አካል ካለ ያንን ዋናው ማሳመን ነው፣ ዲፌንድ ማድረግ ነው። በተለይ አካዴሚካል ስናየው ወይም ፍሮም አካዴሚያ ፐርስፔክቲቭ ስናየው ዋናው ነገር እኛ አምነንበት ማሳመን ነው። መጀመሪያ እኛ አምነንበት ከዛ እናሳምናለን ማለት ነው። እንግዲህ በአጠቃላይ አንድ ጀማሪ አጥኚ እንበል የጽሁፍ መጠይቅ፣ የቃለ መጠይቅና ምናልባትም ግሩፕ ዲስከሽን ሊሆን ይችላል። እነዚህና የመሳሰሉ ይዘቶችና ነጥቦችን ለማዘጋጀት ሊፈልግ ይችላል። በመጀመሪያ ምን ማድረግ አለበት? እያንዳንዱ የመረጃ ማሰባሰቢያ መሳሪያ ለየብቻው ለመስተናገድ እንግዲህ ከመሞከር ይልቅ ለጥናቶቹ መላምቶችና መሪ ቁልፍ መሰረታዊ ጥያቄዎች ምላሽ ለማግኘት ያስችለኛል የሚለውን ጥያቄዎች በሙሉ በሀሳቡ እንዳመጣጣቸው በወረቀት ላይ ማውረድ ያስፈልጋል። ምን ለማለት ነው? እንግዲህ ቀጥታ ወደዛ ከመግባታችን በፊት ምንድን ነው እኔ መሰረታዊ የሚባለው ወይም ቤዚክ ወይም ቁልፍ ጥያቄዎች፣ ቁልፍ ጥያቄ ማለት ቤዝድ ኩዌስችን የምንለው ሃይፖቴሲስም ሊሆን ይችላል። ምንድን ናቸው? ምንድን ነው ለየትኞቹ ጥያቄዎች ነው ምላሽ ለመስጠት የፈለግኩት? እነዛን ምላሾች ለማግኘት የትኞቹ መሳሪያዎች ነው ዳታ ጋዘሪንግ ቱልስ መጠቀም አለብኝ ብሎ አስቀድሞ ይህንን እንግዲህ ማወቅ አናሊሲስ መስራት ይጠበቅበታል ማለት ነው። ሌሎች ቀጣይ ተግባራትን ደግሞ በወረቀት ላይ ያሰፍራል። በነገራችን አንድ ነገር ስንሰራ ወረቀት ይዘን ነው። አሁን ቁጭ ብለን ወረቀት ላይ ይዘን ይሄን እሰራለሁ ይሄ የሚሆንበት እንዲህ ነው ብሎ ጀስቲፋይ እያደረገ እነዛ በዛ ላይ ማድረግ ነው። እንግዲህ በቃል መጠይቅ፣ በጽሁፍ መጠይቅ፣ በሙያ ፎከስ ግሩፕ ዲስከሽን ለምሳሌ ሊሆን ይችላል። እንደዚህ እያልን መመዳደብ ነው። እንግዲህ ጥያቄዎችን
አንዱ ጥያቄዎችን በሙሉ በውስጣችን ያለውን ጥያቄዎች እንዝረዝርና የቱን ጥያቄ በየቱ ዳታ ጋዘሪንግ ቱል ብጠቀም ምላሽ አገኛለሁ። በመጠይቅ ሊሆን ይችላል። አንደኛው ጥያቄ ደግሞ በጽሁፍ መጠይቅ ሊሆን ይችላል። አንደኛው ደግሞ በግሩፕ ዲስከሽን ሊሆን ይችላል። አንደኛው በምልከታ ሊሆን ይችላል። ሌላው ደግሞ በቴስት ሊሆን ይችላል። እነዚህ መሳሰሎችና አናሊሲስ መስራት ነው። እዚህ ላይ የመመዳደቡ ስራ ሲከናወን ታሳቢ መሆን ያለባቸው ነገሮች እንግዲህ አሉ። እንደምታውቁት በእያንዳንዱ ምድብ በቃለ መጠይቅ ሊሆን ይችላል፣ በጽሁፍ መጠይቅ ሊሆን ይችላል። እንግዲህ ምላሽ ሰጪው ማን ነው የሚለውን ማስቀመጥ ነው። ማን ነው ምላሽ ሰጪው? ይሄንን ቃለ መጠይቅ ነው ብያለሁ። ማን ልጠይቅ? ይሄንን በጽሁፍ መጠይቅ፣ ለማለት ጽሁፍ መጠይቅ፣ ይሄንን ደግሞ ላወያይ፣ ማንን ነው ማወያዩ ብሎ እንደገና ማሰብ ይችላል። እንግዲህ ምንድነው ሁለት አይነት ነገር አለ። አንዱ ያንን ምላሹን ታሳቢ እያደረግን ቱል ማዘጋጀት ይቻላል። ሌላው ደግሞ ቱሉን ካዘጋጅ ማለት ማን ነው ያንን ቱል የምንጠቀምበት ወይም ደግሞ ዳታ ጋዘሪንግ ቱልሱ ወይም ቴክኒኩ ለማን ላይ ነው አፕላይ የሚያደርገው የሚለውንም ማድረግ ይቻላል። ሁለቱን ማሰብ ይቻላል። ሁለቱን መተንበይ ይቻላል። ስለዚህ ማን የትኛውን ጥያቄ በተገቢ መመለስ ይችላል ብሎ ለማን በየትኛው መሰረት መጠይቁ ቢዘጋጅለት ተገቢ ምላሽ መስጠት ይሰጠኛል ብሎ ማሰብ ያስፈልጋል። እንግዲህ ሌላው ደግሞ ከግንዛቤ ሊገባ የሚገባ ነገር ቢኖር ምንድነው አንድን ጥያቄ ወይም ሀሳብ በአንድ ወይም በሁለትና ከዛ በላይ በሆኑ የተለያዩ መረጃ ማሰባሰቢያዎች ወይም ማሰባሰቢያ መሳሪያዎች ዳታ ጋዘሪንግ ቱል ውስጥ በአንድ አይነት ወይም በተለያዩ አቀራረብ ዘዴ መጠቀም ይቻላል። ይህም በመረጃ ትንተና ወቅት የተሰጡትን እንግዲህ ምላሽ ይኖራል። እነዛን ሀሳቦች እርስ በርሳቸው ለማመሳከር ይቻላል። ምን ማለት ነው? አንዷን ጥያቄ ተመሳሳይ ጥያቄ በቃለ መጠይቅ፣ ተመሳሳይ ጥያቄ በጽሁፍ መጠይቅ፣ ተመሳሳይ ጥያቄ በፎከስ ግሩፕ ዲስከሽን እያረግን መጠየቅ እንችላለን እንጂ እነዚህ ጥያቄዎች ቃለ መጠይቅ ናቸው፣ ይሄ ደግሞ የጽሁፍ ነው ብሎ የተለያዩ የግድ መሆን የለባቸውም። እነዚህን እንግዲህ ከዚህ በፊት በነበረው ቪዲዮዎች ላይ አስቀምጫለሁ። በነገራችን ላይ እኔ ይሄኛው ወደ 160 አካባቢ ወይም 158ኛ አካባቢ ቪዲዮ ነው የሚሆነው። ስለዚህ ከዚህ በፊት በተለያየ ርዕሰ ጉዳዮች ላይ ከጥናትና ምርምር ጋር በተገናኘ አቅርቤላችኋል። እነሱን መለስ ብሎ ማየት አስፈላጊ ነው። ምክንያቱም አሁን ወደ ማጠቃለሉ ላይ ነው ያለነው እና ከዚህ በኋላ የሚቀርብላችሁ ርዕሰ ጉዳይ ቢኖር የመረጃ መሳሪያዎችን መፈተሽ ሊሆን ይችላል። የመረጃ ጥንቅር የምንለው አለ። መረጃዎችን ኦርጋናይዝ ማድረግ፣ ፕሬዘንት ማድረግ፣ አናሊሲስ የምንለው በተለይ ቻፕተር 4 ላይ የምንሰራው። ከዛ በኋላ ደግሞ ወደ ሰመሪ፣ ኮንክሉዥን፣ ሪኮመንዴሽን እያልን እነዚህን ነው ማሳያቸው አሁን እየቀረ ያለው። ስለዚህ ከዚህ በፊት የነበረውን ነገር ቪዲዮዎችን እንድትመለከቱ ለማለት ፈልጌ ነው። እንግዲህ ምንድን ነው አንዳንድ ነገሮችን እንግዲህ እዚህ ጋር ማቀርብላችሁ ለምንድን ነው ሊተኮሩ የሚገቡ ነገሮችን ለማየት ነው የሚሆነው። ሌላው እንግዲህ በስፋት የምንጠቀምባቸው መረጃ መሳሪያዎች አሉ። እንደ ጽሁፍ መጠይቅ፣ ቃለ መጠይቅ፣ ምልከታ የመሳሰሉት እነዚህን መጠቀም ጠቃሚ መረጃ ያስገኛል። እንግዲህ በግል ደረጃ ለማካሄድ ጥናትና ምርምር እንግዲህ ስናየው ትንሽ ከወጪው አንጻር አስቸጋሪ ሊሆን ይችላል። ሁሉንም መሳሪያዎች መጠቀም ወጪ ያስወጣል። አሁን እንደነ ፎከስ ግሩፕ ዲስከሽን፣ ኦብዘርቬሽን፣ ፊልድ ቪዚት የመሳሰሉት ፈንድ ወይም ደግሞ በጀት ይጠይቃሉ። ለምሳሌ ያህል መምህራን በአብዛኛው ጊዜ በትምህርት ቤት ቅጥር ግቢ ውስጥ እንግዲህ የተለያዩ ስራዎች ለመሰባሰብ አመቺ ስለሆነ የቡድን ውይይትን ማካሄድ ይቻላል፣ ያመቻል። ግን አንዳንድ ቦታ ላይ ደግሞ አያዋጭም። ሌላው ደግሞ በመረጃ ስብሰባ ወይም ማሰባሰብ ሂደቶች ሊተከሩ የሚገቡ ነገሮች እንግዲህ የምንለው መረጃው በትክክል ሊገኙ የሚችሉበትን ትክክለኛ ጊዜያትና ወቅት ማረጋገጥ ያስፈልጋል። መረጃዎች ሁሉ ጊዜ ሬዲ አይደሉም። ወቅት አላቸው፣ ቦታ አላቸው። እሱ መለየት ያስፈልጋል። ለምሳሌ እኛ ያጋጥመንን ወይም እኔ በልምድ ያጋጥመኝን ልንገራችሁ። ለጎልማሶች ትምህርት አደልት ኤጁኬሽን ማለት ነው ትሬኒንግ ኒድስ፣ ለጎልማሶች ትምህርት ፍላጎትና ዳሰሳ ትሬኒንግ ኒድስ ነው እንግዲህ አሰስ ለማድረግ ወይም ፕሮግራም ግምገማ ኢቫሉዌት ለማድረግ ሊሆን ይችላል። ወደ ተለያየ የገጠር መንደር እንሄዳለን። ወደዛ ለምሳሌ ወደ አንድ የገጠር መንደር ስንሄድ ምንድን ያጋጠመን ጎልማሶች ትምህርታቸውን ሲከታተሉ
በመመልከትና በማነጋገር መረጃዎችን ለማሰባሰብ ነበር የፈለግነው። እንግዲህ ወደ አንድ አርሶ አደር መንደር ተጓዝን። መረጃ ስንሰበስብ ለመሰብሰብ ስንሄድ አርሶ አደሮቹ ወይም አርሶ አደር ጎልማሳ ተማሪዎቹ ወቅቱ የሰብል አጨዳ ወቅት ስለነበረ በሰብል አጨዳና በመሳሰሉት ብቻ የግብርና ስራ በሚጠመዱበት ወቅት ስለነበረ ለካ እነሱ ያንን የጎልማሶች ትምህርት አቋርጠው ሄደዋል። ያኔ ያቋርጣሉ። እንግዲህ ይሄ የመኸር ወቅት የሚባለው ነው። የመኸር ወቅት ነው። ወደ ስፍራው ስንሄድ የፈለግነው መረጃ ሳናገኝ ቀርተናል። ስለዚህ ምንድን ነው ማለት ነው? ዘራይት ታይም አይደለም፣ ዘራይት ፕሌስ አይደለም፣ ከሁሉም በላይ ዘራይት ታይም አይደለም። ስለዚህ መቼ ነው የትኞቹ መረጃ የሚለው እነዚህ ነገሮች በርካታ ናቸው። ወደ እውነተኛው የጥናት ምርምር ስንገባ እንግዲህ ቀላል አይደለም። ብዙ ውጣ ውረዶች ይኖራሉ። ብዙ መሰናክሎች፣ ብዙ ፋክተሮች አሉ እንግዲህ ይህንን ላይ ተጽዕኖ የሚያደርጉ እንግዲህ ይህንና የመሳሰሉ ነገሮች አሉና እንግዲህ እነዚህ ነገሮች ማየቱ አስፈላጊ ይሆናል። እስቲ የመረጃ ማሰባሰብ መሳሪያዎችን መፈተሽ የሚል ነገር አለ እዚህ ጋር። እስቲ እነሱ ደግሞ ለማየት እንፈልግ። እንግዲህ ምን ማለት ነው? ፓይለት ቴስት ይባላል። መረጃ ቴስት መደረግ አለበት። ብዙዎቻችን የማናደርገው ነገር ግን መደረግ ያለበት ነገር ይሄ ነው። ምን ማለት ነው? ይህን እስቲ ልግለጽላችሁ። በመረጃ ማሰባሰብ ሂደት ውስጥ በጣም ተፈላጊ ነገር ነው። ነገር ግን አብዛኛውን አጥኚ ተመራማሪ ሆኖ ወይም ነን የምንለው ቸል ስንል የምታይ ተግባር ነው። እንግዲህ ይህ ፓይለት ቴስት የመረጃ ማሰባሰብ መሳሪያዎችን እንግዲህ በሙከራ መፈተሽ ይባላል በአማርኛው። እያንዳንዱ የመረጃ ማሰባሰቢያ መሳሪያ ማለትም መጠይቅ ሊሆን ይችላል፣ ምልከታ፣ ኢንተርቪው ሊሆን ይችላል፣ ወይም ደግሞ ሰነድ ዳሰሳ ሊሆን ይችላል፣ ቼክ ሊስቶች ሊሆኑ ይችላሉ፣ በግሩፕ ዲስከሽን ወቅት የመወያያ ነጥቦች ሊሆኑ ይችላሉ፣ የተዘጋጁ ምዘና ፈተናዎች ሊሆኑ ይችላሉ። እንግዲህ እነዚህ ወቅታዊ ናቸው ወይ? የተሟሉ ናቸው ወይ? ተቀባይነት አላቸው ወይ? አስተማማኝ ናቸው ወይ? በትክክል የምንፈልገውን እንቅጩን መረጃ ያሳዩናል ወይ እያል መፈተሽ አለብን። ይህን አቅሙን መፈተሽ አለብን። የመረጃ ማሰባሰቢያ መሳሪያ እንግዲህ ማለት የመረጃ ማሰባሰቢያ መሳሪያዎች ሙሉ ለሙሉ ጥቅም ላይ ከመዋል በፊት ማለት ነው መፈተሽ የጎደላቸው ነገር ለማሟላት ነው። እንግዲህ ምንድነው የተመረጡት መረጃ ምንጮች፣ ናሙናዎች፣ የመረጃ ሰጪዎች አግባብነትና ትክክለኛነትን እንቅጩነትን ለማረጋገጥ ወይ ትክክል ሜዥር ማድረጋቸውን ለማረጋገጥ ለመዳሰስ እንግዲህ ስለተዘረዘሩት ሰነዶችና ለመጎብኘት ደግሞ ከሆነ ሄደን የምንጎብኝ ከሆነ ፊልድ ቪዚት ከሆነ እነዛ ስፍራዎች በትክክል መመረጣቸውን፣ ወቅታቸውን የጠበቁ መሆናቸውን፣ ጊዜው ያን መቼ እንደሆነ ሄዶ መጎብኘት ያለብን፣ ስለ መሳሪያዎቹ ለመረጃ ሰጪዎች ግልጽ መሆናቸውን፣ ግልጽ ናቸው ወይ ወይም ስለ መረጃ ማሰባሰቢያ ወቅትና ጊዜያዊ ቅድም እንዳልኩ ትክክለኛነት፣ በመጨረሻም የተሻለና አስተማማኝ የመረጃ ማሰባሰቢያ መሳሪያዎችንና እንግዲህ የመረጃ ማሰባሰቢያ ስልትን መቀየስ ያስፈልጋል። እንግዲህ በአጠቃላይ የመረጃ ማሰባሰቢያ መሳሪያዎች ሲዘጋጁ ምንጊዜ መሳሪያዎችን ጥቅም ላይ ሲውሉ በመረጃዎቹ የተሰበሰቡ ዳታዎች ሲጠናቀሩ፣ ሲተነተኑ እንግዲህ የሚያመቹና የሚያስቸግሩ መሆናቸውንም ማየት ያስፈልጋል። በሌላ አነጋገር ቀልጣፋ፣ ወጪን ቆጣቢ፣ ጊዜን ቆጣቢ፣ ውጤታማ ስራ ሊያሰሩ የሚችሉ መረጃዎች መሆናቸውን ቼክ መደረግ አለበት። በዚህም ዋናው ዘዴ የተዘጋጁት እንግዲህ የመረጃ ማሰባሰቢያ መሳሪያዎች በሁለት የመፈተሻ መሳሪያዎች አማካይነት መፈተሽ ያስፈልጋል። አንደኛው እና የመጀመሪያው የመፈተሻ መሳሪያ አስቀድሞ በተዘጋጀ የመረጃ ማሰባሰቢያ መሳሪያ ተጠቅሞ በተወሰነ ናሙና ላይ ቼክ ማድረግ ቫሊዲቲ እና ሪሊያቢሊቲውን እንደማለት ነው። ወይም ትክክለኛነቱን አስተማማኝነቱን ሄዶ ቼክ ማድረግ ነው። ምን ማለት ነው? በሂደቱ ውስጥ እንግዲህ ምን ማለት ነው? የተሰበሰቡ ሄዶ እነዛ መረጃው በተወሰነ ናሙናዎች ለፓይለት በተዘጋጁ ናሙና ላይ መፈተሽ ነው። በቃ ዳታን ሄዶ መሰብሰብ ማለት ነው። ሌላው እነዛ ዳታዎች ከተሰበሰቡ በኋላ መተንተን ነው። ልክ ስንተነትናቸው ራሱ ችግር ካለባቸው ችግሩን ያሳየናል። ስለዚህ ይህን ያህል ወደ ውስጥ ገብቶ ማየት አስፈላጊ ነው። ስለ መረጃ ማሰባሰቢያ መሳሪያዎች እንግዲህ ሲወሳ ስለ መረጃ ጥራት ደረጃ ማንሳት እንግዲህ አስፈላጊ ነው። ጥራት ያለው መረጃ
የተለያዩ መስፈርቶች ይኖሩታል። አንድ 5 መስፈርቶች። ለምሳሌ መረጃው ወቅታዊ ነው ወይ፣ ሙሉ ነው ወይ፣ ሙሉ ነው ወይ የምለው ዋጋው አለው ወይ፣ ቫሊዲቲው ምንድን ነው፣ ተቀባይነቱስ፣ አስተማማኝነቱስ፣ በትክክል የመለካት ፕሪሲሽን ማለት ነው የመለካት ደረጃ ውስጥ እነዚህ ሁሉ ማየት ያስፈልጋል። እዚህ ላይ እንግዲህ ጀማሪ አጥኚ መገንዘብ ያለበት ከላይ በተዘረዘሩት እንግዲህ እነዚህ ጥራት ያለው መረጃ መገለጫዎቹ ወይም መስፈርቶቹ በመጠቀም እያንዳንዱ የመረጃ ማሰባሰብ ስራ የጥራት ደረጃ ይለካል ማለት አይደለም። አንድ ጀማሪ ግን ማወቅ አለበት፣ መሞከር አለበት። ነገር ግን አጥኚው በእነዚህ መስፈርቶች መሰረታዊ ግንዛቤ መውሰድና እያንዳንዱ መሳሪያ በመጠቀም የጎደሉትን ክፍተቶች ማሟላትና እንግዲህ መጠቀም ይኖርበታል። እንግዲህ ጥናትና ምርምር ብዙ የምንልበት ሁኔታ ይሆናል። እነዚህን በዚህ ላይ አበቃለሁ። እንግዲህ በሚቀጥሉ ተከታታይ ቪዲዮዎች ምናልባት 3፣ 4፣ 5 ቪዲዮዎች ወደ 5 ቪዲዮዎች የሚኖሩት በምን ላይ ነው የሚያጠነጥኑት? የመረጃ ጥንቅር፣ ምናልባት ዳታ ኦርጋናይዜሽን ሊሆን ይችላል። የመረጃ አቅርቦት ዳታ ፕሬዘንቴሽን፣ የመረጃ ትንተና ዳታ አናሊሲስ፣ የመረጃ ትርጎማ ዳታ ኢንተርፕሬቴሽን የመሳሰሉት ነገር ላይ አቀርብላችኋለሁ እና እስከዛ ድረስ ቸር ሰንብቱ። አመሰግናለሁ።